ዛሬ ሚጥሚጣ እየለቀምን ነው። ማንን እያስለቀምኩ እንደሆነ እዩ። ጆናታን ቶሎ ቶሎ። እሺ ቦስ እሺ። ሰላም ሰላም በያላችሁበት እንደምን ቆያችሁን ውድ የአጋላጭ ሚዲያ ቤተሰቦቻችን። በዛሬው ቆይታችን የበረከት ገበሬዋ ባለፈው ቅዳሜ መታሰሯን በዋናነት የምንመለከት ይሆናል። የታሰረችባቸውን ምክንያቶችም በዝርዝር የምናወራችሁ ይሆናል። ከኤማልትራ ጋር በተያያዘ ከሰሞኑ ቀጠሮ ነበርና ከዛ ጉዳይ ጋር በተያያዘ የተሰሙ አዳዲስ ጉዳዮች አሉ። እሱንም የምናስደምጣችሁ ይሆናል። የቤቲንግ አወራራሽ ድርጅቶች ወደ 100 ቢሊዮን ብር ለመንግስት መክፈል የነበረባቸው ገንዘብ ሳይከፍሉ በመቅረታቸው መታሰራቸውን ነው እንግዲህ የሰማነውና ስለሱም ጉዳይ የምንላችሁ ይኖራል። አዜብ መስፍን ከኢትዮጵያ ከሚገኙ ባለሀብቶች በቁጥር 2 ተቀምጣለች። ያ ማለት ከአላሙዲን በማነስ ብቻ ሁለተኛዋ ባለሀብት በኢትዮጵያ ሆናለች እና ምን ሰርታ ነው እንዴት ሰርታ ነው ይሄንን ያመጣችው ወይንስ ደግሞ በስልጣን ዘመኗ ያለች ሰርቃ ነው ወይ ያመጣችው የሚለውን ሐሳቦች ሁለት ጎራ ላይ ተከፍለው ሰዎች የተጨቃጨቁ ወይንም የተከራከሩበት ያለ ጉዳይ ነው። ይህንን ጉዳይ በደንብ የምናወራችሁ ይሆናል ማለት ነው። ሌላኛው የመጨረሻው ጉዳያችን አንድ የድሬ ፖሊስን ይመለከታል። አንድ የድሬዳዋ ፖሊስ አባል እንግዲህ በጣም ትልቅ ሀብቶች ያካበተ ግለሰብ ሆኖ ተገኝቷል። እንግዲህ ስለዚህ ግለሰብም የምንላችሁ ነገር ይኖራል። ውድ የአጋላጭ ሚዲያ ቤተሰቦቻችን ቻናላችንን ከወደዳችሁት ሰብስክራይብ በማድረግ ሀሳብ ሲኖራችሁ ደግሞ ኮመንት መስጫው ላይ ኮመንት አድርጉን። ቪዲዮን ከወደዳችሁት ደግሞ ላይክ ማድረጋችሁን እንዳትረሱ። አብራችሁን ስቆዩ እነዚህን ጉዳዮች በዝርዝር እንመለከታለን ማለት ነው። በረከት ገበሬዋ እንግዲህ ባለፈው ቅዳሜ በቁጥጥር ስር መዋሏ ተሰምቷል። በተለይ ደግሞ በረከት ገበሬዋ የታሰረችባቸው በጣም ብዙ ምክንያቶች ተጠቅሰዋል። ከነዛ ምክንያቶች ውስጥ በጥቂቱ ለማንሳት ለምሳሌ አዲስ አበባ ውስጥ ያሉ መሬቶችን ጨምሮ የተለያዩ ክልል አካባቢዎች ያሉ የገጠር መሬቶችን ያለ ጨረታ በኢንቨስትመንት ስም እየወሰደች ብዙ ልማት ምናምን እያለች እየሰራች በዛ ግን የመንግስትን ወይንም የህዝብን መሬት እየወሰደች ስትጠቀም ነበረ። ያለምንም ክፍያ ተብሎ እየተነሳባት ነበርና ምናልባት ከዛ ጉዳይ ጋር በተያያዘ ወደ እስር ቤት እንደገባች እየተወራ ነው የሚገኘው። ሌላው ደግሞ በአክሲዮን ስም ከበርካታ ግለሰቦች ወይንም ከበርካታ ባለሀብቶች ገንዘብ እንደሰበሰበች ወይንም አክሲዮን አቋቁማለሁ ብላ ገንዘብ እንደወሰደችና ያንን የወሰደችውን ገንዘብ ደግሞ ወደ ግል አካውንቷ በማስገባት የራሷን ፒኤልሲ ለማቋቋም ወይንም የግል ድርጅት ለማቋቋም ትንቀሳቀስ እንደነበረ ነው የታወቀው። እንግዲህ በዚህም የተነሳ እንግዲህ እነዚህ ግለሰቦች ሀብታቸው የተወሰደባቸው ግለሰቦች ቢጠይቋትም እንግዲህ ከመንግስት ጋር ወይንም ደግሞ ከተለያዩ የህግ አካላት ጋር ግንኙነት ስላለኝ ይህንን ጉዳይ ብታነሱ እናንተ ትታሰራላችሁ እያለች ታስፈራራቸው እንደነበረና ብዙ ባለሀብቶችን በዚህ ጉዳይ ግራ በመጋባት ዝምታን መርጠው እንደነበረ ነው የተሰማው። ታዲያ ምናልባት እነዚህ ሰዎች እንግዲህ በረከት ገበሬዋ ላይ ክስ መስርተውባት ምናልባት የመታሰሯ ምክንያት ይሄ ነው ተብሎም እየተነገረ ይገኛል። ሌላው እንግዲህ በረከት ገበሬዋ የተለያዩ አካባቢዎች ላይ እንግዲህ በምታገኛቸው መሬቶችም ሆነ በተለያዩ የምታገኛቸው ነገሮች የምታሸንፋቸው ጨረታዎች ብዙዎቹ ያለ ጨረታ ወይንም ደግሞ ምንም አይነት ጨረታ ሳትወዳደር ነው የምታሸንፈው። መንግስት በቀጥታ ለሷ ቦታም ሆነ የሚያስፈልጋትን ነገር ይሰጣል የሚባል ነገርም አለ። ምናልባት ከዚህ ሁኔታም ጋር በተያያዘ እንደታሰረች ነው እየተነገረ ያለው። ሌላኛው መነጋገሪያ የነበረው ጉዳይ እንግዲህ የኤማልትራዋ ቤተልሔም ታደሰ ይማም መታሰሯ ወይንም ደግሞ በቁጥጥር ስር መዋሏ ነው። እንግዲህ ከሰሞኑ የፍርድ ቤት ቀጠሮ ወይንም ደግሞ ህዳር 18 የፍርድ ቤት ቀጠሮ እንደነበረ ተሰምቶ ነበረ። ከዚህ ጋር በተያያዘም እንግዲህ እቺ ግለሰብ ከሀገር እንዳትወጣ ታግዳ ቆይታ እንደነበረና በቁጥጥር ስር መዋሏ ነው የተሰማው። እንግዲህ በእሷ የመታለል ወንጀል የተፈጸመባቸው ግለሰቦች እንግዲህ ጉዳያችን ለሚመለከተውና እንባችን ይታበስ ለሚል ተቋማት በሙሉ በሚል የጻፉት ወይንም ደግሞ ያስተላለፉት መልእክት ነበረ። ከ6000 በላይ የሚሆኑ ግለሰቦች እንግዲህ የፌዴራሉ መንግስት መቀመጫና የዓለም ዲፕሎማሲ መናኸሪያ በሆነችው አዲስ አበባ እንግዲህ ኤማልትራ ኤዱኬሽናል ኮንሰልታንሲ ኃላፊነቱ የተወሰነ የግል ማህበርና ሌሎች የዚሁ ተባባሪ በሆኑ እህት ድርጅቶች ገንዘባችንን ተበላን ሲሉ ስሞታቸውን አቅርበዋል። እንግዲህ ኤማልትራ ኤዱኬሽናል ኮንሰልታንሲ የተባለው ድርጅት እንግዲህ ቤተልሔም ታደሰ ይማም በተባለች ግለሰብ የሚተዳደር የድርጅቱ ባለቤትም ስትሆን እቺ ግለሰብ ከሌሎች ተባባሪ ግለሰቦች ጋር በመሆን በትንሽ ፐርሰንት ቅድመ ክፍያና ቀሪውን ክፍያ ደግሞ በምንልካችሁ ሀገር ሄዳችሁ እየሰራችሁ እየተማራችሁም እየሰራችሁ ትከፍላላችሁ የሚል
ማጭበርበሪያ በመንግስት ህጋዊ ሰውነት በተሰጣቸው ቴሌቪዥን ጣቢያዎች፣ በተለያዩ ፕላትፎርሞች ያ ማለት በሶሻል ሚዲያ፣ በቲክቶክ፣ በዩቲዩብ በታዋቂ ግለሰቦች፣ አርቲስቶች ማስታወቂያ በማስነገርና የድርጅቱን ህጋዊ የንግድ ፍቃድ በማሳየት ጭምር ያለንን ጥሪት ዘረፈችን ሲሉ እንግዲህ እነዚህ ግለሰብ ስሞታቸውን አቅርበዋል። ህጋዊ በማስመሰል ወደ ውጭ ሀገር በዱቤ እንልካቸዋለን በማለት ማስታወቂያ የተሰራባቸው ሀገራት እንደ ካናዳ፣ ሮማኒያ፣ ጀርመን፣ ፖላንድ፣ ሩሲያና ቤላሩስ ተጠቃሾች ናቸው። ለዚህ አጭበርባሪ ድርጅቶች የማስታወቂያ ስራ የሰሩትም አርቲስቶች እንደነ አርቲስት ሩታ መንግስትአብ፣ ዳናይት መክብብ፣ አርቲስት ሙሉ አለም ታደሰ፣ አርቲስት አምለሰት ሙጬና የተለያዩ ታዋቂ ግለሰቦች እንዲሁም ደግሞ የማህበራዊ ሚዲያ ተጽዕኖ ፈጣሪ ግለሰቦች በማስታወቂያው ላይ እንደተሳተፉ ነው እንግዲህ እነዚህ ግለሰቦች የገለጹት። ይህ ድርጅት እነዚህን ከላይ ያነሳናቸውን የማጭበርበሪያ ስልቶች በመጠቀም እንግዲህ ከእያንዳንዳቸው ከ56 ሺህ ብር ጀምሮ እስከ 700 ሺህ ብር የኢትዮጵያ ጥሬ ገንዘብ በጠራራ ፀሐይ ተዘረፍን ሲሉ ነው እንግዲህ እነዚህ ግለሰቦች ሲያነሱ የነበረው። እንግዲህ ህጋዊ መርህን ተከትለን ወደ ውጭ ሀገር ሄደን ሰርተን ራሳችንን ቤተሰባችንና ሀገራችንን እንጠቅማለን ብለን ገንዘብ ከወዳጅ ዘመዶቻችን በተለያዩ መንገድ ተቀብለን ለድርጅቱ ከሰጠን በኋላ አድርጉ ያለንን ሁሉ አድርገን ውል ተፈራርመን ካበቃን በኋላ ቤተሰቦቻችን ወዳጅ ዘመዶቻችንን ጠርተን በሉ ይቅናችሁ ብለው ሸኝተውን ስናበቃ ከተለያዩ ክፍለ ሀገር ድርጅቱ ወደሚገኝበት አዲስ አበባ በመምጣት ከዛሬ ነገ ይልከናል ብለን ብንጠብቅም ጭራሽ ቢሮውን ዘግቶ ደብዛውን አጥፍቶ ጠፍቶብናል ሲሉ ነው እንግዲህ እነዚህ ግለሰቦች የተናገሩት። በዚህም እንግዲህ ኤማልትራ ኤዱኬሽናል ኮንሰልተንሲ ኃላፊነቱ የተወሰነ የግል ማህበር እንደተጭበረበርን ከተረዳን በኋላ ገንዘባችንን ለማስመለስ ጉዳዩ ይመለከታቸዋል፣ ችግራችንንም ይፈቱልናል ወዳልናቸው የህግ ተቋማት ጉዳያችንን ይዘን ብንቀርብም የዚህ አጭበርባሪ ድርጅት ባለቤትና አስተዳዳሪ የሆነችው ቤተልሔም ታደሰ ኢማም ተባባሪዎቿን ይዞ ለፍርድ ከማቅረብ ይልቅ እኛኑ የተጭበረበርነውን ግለሰቦች እስራት፣ ከባድ ድብደባና እንግልት ደርሶብናል ሲሉም ነው እንግዲህ እነዚህ ግለሰቦች ያነሱት። በዚህም የተነሳ እንግዲህ ከ6000 በላይ ተጭበርባሪዎች ውስጥ ቀላል የማይባሉ ሰዎች ራሳቸውን እንዳጠፉ፣ የጎዳና ተዳዳሪ እንደሆኑ፣ የሳይኮሎጂ ችግሮች እንደገጠሟቸው ወይም የስነ ልቦና ችግሮች የገጠሟቸውም እንደነበሩ ባጭሩ በዚች አደገኛ ማፊያ በምታስተዳድረው ድርጅት እንግዲህ በርካቶች ተፈጥሯዊ ሰውነታቸውን እንዳጡ ነው የተናገሩት። ይህ ብቻ አይደለም። የዚህ ድርጅት መስራችና ባለቤት የሆነችው ቤተልሔም ታደሰ ኢማም እንግዲህ በግል ስልኳ ወደኛ በቀጥታ በመደወል እኔን በህጋዊ የሆነ በየትኛውም መንገድ ለመወንጀል ብታስቡ ምናልባት እስከዛሬ ድረስ በህይወታችሁ አይታችሁ የማታውቁትን ዋጋ ትከፍላላችሁ። እኔ ከሁሉም የመንግስት መስሪያ ቤቶች ጋር ጥብቅ ቁርኝት አለኝ፣ ሶ ዶንት ትራይ ኢት እያለች ማስፈራሪያዎችን፣ ዛቻዎችን በእነዚህ ግለሰቦች ላይ ስትሰነዝር እንደነበረ ግለሰቦቹ ከራሳቸው አንደበት መስማት ተችሏል ማለት ነው። ግለሰቧ እንግዲህ ኤማልትራ ኤዱኬሽናል ኮንሰልተንሲ ከተባለው ድርጅቷ በተጨማሪ ኢትዮ ኤር ንግድና ኢንቨስትመንት ኃላፊነቱ የተወሰነ የግል ማህበር፣ ሩቢ ቪዛ ኮንሰልተንሲ ሶሉሽን፣ ኤአይኤም አልትራ ኤዱኬሽናል ኮንሰልተንሲ፣ ካባ ሆልዲንግ ካምፓኒ፣ የሎ ካርድ ኮንሰልተንሲ፣ ፔስኮ ፔስት ሶሉሽን፣ ጆፕሊንክ ማን ፓወር ሶሉሽን እና ሌሎች በድምሩ 12 ድርጅቶችን ከፍታ በቢሊዮን የሚቆጠሩ ገንዘቦችን ማጭበርበሯን ነው እንግዲህ መረጃዎች የሚያሳዩት። በሌላኛው መረጃችን እንግዲህ አዜብ መስፍን ከኢትዮጵያ ከሚገኙ ባለሀብቶች በቁጥር 2 ተመዝግባለች። ይህንን መረጃ ይዞ የወጣው እንግዲህ ቢዝነስ ኢንሳይደር ነው። ቢዝነስ ኢንሳይደር እንግዲህ በየወሩ ወይንም ደግሞ በየአመቱ በዓለማችን በአፍሪካ ሀገራትም ሆኑ በተለያዩ አካባቢዎች የሚገኙ ባለሀብቶችን ስም ዝርዝር እና ያላቸውን ኔትወርዝ ወይንም ደግሞ ያላቸውን የገንዘብ መጠን በማውጣት የሚታወቅ ድርጅት ነው። እንግዲህ ከሰሞኑ ይዞ በወጣው መረጃ እንግዲህ ከኢትዮጵያ 10 ባለሀብቶችን ዝርዝር አውጥቶ ነበረ። እንግዲህ በአንደኝነት ጠቅሶ ያለው እንግዲህ ሼህ አሊ አላሙዲን እንግዲህ ከ9 እስከ 10 ቢሊዮን ዶላር አላቸው ብሎ ከዓለምም 317ኛው ባለሀብት ናቸው ብሎ እንግዲህ ሼህ አሊ አላሙዲንን እንግዲህ መዝግቧቸዋል ወይንም አስፍሯቸዋል። አስገራሚ መረጃው እንግዲህ ሁለተኝነት ላይ ያስቀመጣት አዜብ መስፍን ነች። አዜብ መስፍን እንግዲህ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ባለቤት እንደሆነች ይታወቃልና በስልጣን ዘመኗ ምናልባት ካገኘቻቸው ገንዘቦች ያንን ገንዘብ ኢንቨስት አድርጋ ወይንም ሰርታበት ነው ይህንን ገንዘብ ያገኘችው ብሎ ብዙዎች እየተከራከሩበት ነው የሚገኙት። አንዳንዶች ደግሞ አይ ምንም ገንዘብ አልነበራትም ከስር ከመሰረቱ ሰርታ ተለውጣ ነው እንግዲህ ይህንን ገንዘብ ያገኘችው ብለው የሚያወሩም ግለሰቦች አሉ። አዜብ መስፍን በዋናነት የምትሳተፈው እንግዲህ በዩጋንዳ
ዩጋንዳ ኢንቨስትመንት ላይ ነው የምትሳተፈው። ዩጋንዳ ውስጥ እንግዲህ በቅርቡ ዮዌሪ ሙሴቬኒ እንግዲህ እቺን ሴት ሲያመሰግናት እንደሰማን በተለይ ደግሞ የዩጋንዳን ኢኮኖሚ ለማነቃቃት ላደረገችው ጥረትም ምስጋናና እውቅና እንደሰጧት እንግዲህ ሰምተን ነበረ። በሚያስገርም ሁኔታ እንግዲህ አዜብ መስፍን ወደ $4 ቢሊዮን በማስመዝገብ ወይም ኔትወርዝ በመያዝ እንግዲህ ከኢትዮጵያ ካሉ ባለሀብቶች ሁለተኛዋ ባለሀብት ልትሆን ችላለች። ከዚህ ጋር በተያያዘ እንግዲህ የአዜብ መስፍን የሀብት ምንጭ ናቸው ተብለው የተጠቀሱ ተቋማት አሉ። ከነዚህም ውስጥ የመጀመሪያው ኤፈርት ነው። እንግዲህ ኤፈርት እንደሚታወቀው የትግራይ የልማት ድርጅቶች አንድ ላይ ተሰብስበው ኤፈርት የሚል በውስጣቸው በጣም ብዙ ድርጅቶችን የያዙ ተቋም እንደነበረ እናውቃለን። እንግዲህ መንግስት የዚህን ባንክ አካውንት አግዶ በተለይ በትግራይ ጦርነት ጊዜ ቆይቶ እንደነበረና ከዛም በኋላ በሌላ አካል እንዲተዳደር አድርጎት እንደነበረ እናውቃለን። አዜብ በዚህ ድርጅት ላይ እንግዲህ የራሷ ድርሻ ነበራት ነው የተባለው። ምናልባት የሀብት ምንጯ በመጀመሪያነት በዋናነት ከዚህ ድርጅት ሊሆን ይችላል ተብሎ ነው የተገመተው። በሁለተኝነት ደግሞ ከህወሓት ጋር በነበራት ጥብቅ ቁርኝነት እንግዲህ ህወሓትም ደግሞ ሜቴክን እንደ ዋና የገቢ ምንጩ ይጠቀምበት ስለነበረ ምናልባት ከሜቴክ ጋር በተያያዘ በዚህ ድርጅት እንግዲህ ገንዘብ አካብታ ሊሆን ይችላል ተብሎም ነው እንግዲህ ሊነሳ የተቻለው። ሌላኛው ሶስተኛው ደግሞ የመለስ ፋውንዴሽን የሚባል ነበር። እንደሚታወቀው ጠቅላይ ሚኒስትር መለስ ዜናዊ በ2004 ዓ.ም በሞት ከተለዩ በኋላ እንግዲህ በሀገር አቀፍ ደረጃ መለስ ፋውንዴሽን የተባለ ተቋቁሞ የተለያዩ እርዳታዎችን የመለስ ሌጋሲዎችን ያስቀጥላሉ የተባሉ ጉዳዮችን ሲያደርግ እንደነበረ እናውቃለን። ይሄም ድርጅት እንግዲህ በመንግስት ከፍተኛ በጀት ይመደብለት እንደነበረ ነው የሚታወቀው። ምናልባት የዚህ ድርጅትን ገንዘብ ወስዳ በቀጥታ እንግዲህ ኢንቨስት አድርገዋለች ተብሎ ነው እየተነሳ የሚገኘው። እንግዲህ ጉዳዩ በዛም ሄደ በዚህ እንግዲህ አዜብ መስፍን ከኢትዮጵያ ካሉ ባለሀብቶች ሁለተኛ ደረጃ ላይ ያለች ባለሀብት ሆና ልትመዘገብ ችላለች ማለት ነው። 100 ቢሊዮን የመንግስትን ግብር የሰወሩ የቤቲንግ ስፖርት አወራራጅ ድርጅቶች ባለቤቶች እንግዲህ በቁጥጥር ስር ውለዋል። ከፍተኛ መጠን ያለው ገንዘብ ነው ሰውረዋል የተባሉት እንግዲህ እነዚህ ግለሰቦች መረጃውን ያወጣው የብሔራዊ መረጃና ደህንነት አገልግሎት ሲሆን ግለሰቦቹ እንግዲህ ለመንግስት ገቢ መሆን የነበረበትን ከ100 ቢሊዮን ብር በላይ በመሰወር ተጠርጥረው ነው እንግዲህ በቁጥጥር ስር የዋሉት። በተወሰደው እርምጃ በደህንነት አገልግሎቱ በቁጥጥር ስር የዋሉት 24 የስፖርት አወራራጅ ድርጅቶች ባለቤቶችና ተባባሪዎቻቸው መሆናቸውን የተገለጸው። የስፖርት አወራራጅ ድርጅቶቹ ፊንቴክ ወይንም ደግሞ አግሪጌተር ተብለው ከሚጠሩ የፋይናንስ ስርዓቶች ከሚያካሂዱ የሀገር ውስጥ የክፍያ ስርዓት አቅራቢ ተቋማት ጋር በመመሳጠር ነው የገንዘብ ስወራውን ፈጽመዋል የተባለው። ፊንቴክ ወይም አግሪጌተር የሚባሉት የሀገር ውስጥ የገንዘብ ክፍያ ስርዓት አቅራቢ ተቋማቱ ከብሔራዊ ባንክ ፈቃድ በመውሰድ የሚንቀሳቀሱ ናቸው ተብሏል። እነዚህ ድርጅቶች የደንበኛን ሚስጥር መጠበቅ የሚል ሙያዊ አሰራርን እንደ ሽፋን ተጠቅመው የስፖርት አወራራጅ ድርጅቶች የሚያንቀሳቀሱትን ገንዘብ ከሚመለከታቸው የመንግስት ተቋማት ደብቀዋል ወይንም ደግሞ አሳንሰው አቅርበዋል ተብሏል። እንግዲህ የብሔራዊ መረጃ ደህንነት አገልግሎት በዚህ የተነሳ የቤቲንግ የስፖርት አወራራጅ ድርጅቶች በግብር ስወራ እንዲሁም ከከፍተኛ የሀገር ሀብት ወደ ውጭ በማሸሽ ወንጀል ላይ ተሳትፎ እንዳላቸው አመልክቷል። እንግዲህ የብሔራዊ መረጃ ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የፌዴራል ፖሊስና የድሬዳዋ ከተማ አስተዳደር የጸጥታ አካላት ግለሰቦቹን በቁጥጥር ስር ለማዋል በጋራ መስራታቸውም ነው እንግዲህ የተገለጸው። ሌላኛው ከሰሞኑ ከተሰሙ መረጃዎች በጣም አስገራሚ የሆነው እንግዲህ የድሬ ፖሊስ አባል የሆነው እንግዲህ ረዳት ኮማንደር ይሄነው ሽፈራው የተባለው ግለሰብ በየአመቱ ለእረፍትና ለመዝናናት ፓሪስ፣ ለንደን፣ ሮም እና የተለያዩ የአውሮፓና የአሜሪካ ሀገራቶች እንደሚሄድ ነው የተገለጸው። እንግዲህ እጅግ ሀብታምም እንደሆነ ነው የታወቀው። ይሄ ግለሰብ በርካታ የጭነት መኪናዎች፣ የመኖሪያ ቤቶች፣ የንግድ ተቋማት እንዳሉት ነው የተገለጸው። ይህ ኮማንደር እንግዲህ ፔሮል ላይ ፈርሞ የሚቀበለው ደሞዝ እንግዲህ 12,000 ብር አካባቢ እንደሆነ ነው የተገለጸው። ነገር ግን ይሄ ግለሰብ በምስሉ ላይ እንደምትመለከቱት እንግዲህ የተለያዩ የአውሮፓ ሀገራት ፓሪስን ጨምሮ የተለያዩ ቦታዎች ላይ የሄደ እንደሚዝናና ብዙ ንብረቶች፣ ብዙ የመኖሪያ ቤቶችና የንግድ ተቋማት እንዳሉት ነው የተገለጸው። እንግዲህ በዚህም የተነሳ በዚህ ሰሞን በጣም መነጋገሪያ ጉዳይ ሆኖ ሰንብቷል። ውድ የአጋላጭ ሚዲያ ቤተሰቦቻችን እስካሁን ስለነበረን ቆይታ እጅግ አድርገን እናመሰግናለን። በሳምንት ውስጥ ስለተሰሙት በጣም አስገራሚ መረጃዎች ነው እንግዲህ ያቀረብንላችሁ። በቀጣይም እንግዲህ ተመሳሳይ መረጃዎችን ይዘንላችሁ የምንመለስ ይሆናል። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ከወደዳችሁት ሰብስክራይብ በማድረግ ሀሳብ ሲኖራችሁ ደግሞ ኮመንት መስጫው ላይ ኮመንት አድርጉን። ቪዲዮን ከወደዳችሁት ደግሞ ላይክ ማድረጋችሁን እንዳትረሱ። መልካም ጊዜ ይሆንላችሁ።